በወገኛ ሲጀመር አንተ ራስህ ምንም አታደርጋትም። ልጅቷ መስሚያዋ ተደፍሯል። አትርሽ እንዴ እኔ እኮ እግር ላይ ወድቀኝ ይቅርታ እንድጠይቅሽ ያደረኩት እኔ ሚኪ ምንም አትርሽ። በእናትህ ዝም በል፣ ጉራህን አትቸርችር። ደግሞ አንዴ ተሳካልህ ማለት ሁሌ ይሳካልሃል ማለት አይደለም። አንቺ ከእኔ ጋር ከተስማማን እንደፈለግሽ እንድትጮችባት ማድረግ ይችላል። ቀላል አትቀልድ በእናትህ። የእውነቴን ነው ወይዘሪት፣ እውነቴን ነው። አንቺ ተስማሚ እንጂ እግርሽ ላይ ወድቃ ይቅርታ መጠየቅ አይደለም፣ እግርሽን እንድትል እራሱ ማድረግ ይችላል። ብቻ አንቺ ከእኔ ጋር ተስማሚ። ቆይ እንዴት ነው አንተ እንደዛ ማድረግ የምትችለው? በጣም ኃይለኛ ሰው ነው። ቪዲዮ እጄ ላይ አለ። የምን ቪዲዮ ነው እሱ? እኔ እኮ አላምንም። መቼም የእሷን የእርቃን ቪዲዮ አገኘሁኝ አትለኝም። ከዛም በላይ ወይዘሪት እባክሽ እኔ እንደማንም የወረደና ቀላል ሰው አታልኝ። እሺ የምትለው አይነት ቪዲዮ ካለ አሳየኝ። እንደዚህ ማዝም ብለሽ ማየታችን አለደል የሆነ ዲፕሎማሲ ምናምን ያስፈልገናል። ለምንድን ነው አሁን ማየት የማልችለው? ነው ወይስ የምትለው አይነት ቪዲዮ የለህም? ቪዲዮማ አለ እና ካለ ታዲያ አሳየኛ። ይኸውልሽ ሩት፣ ለአንቺ ከማሳየቴ በፊት እኔና አንቺ መስማማት ያለብን ነገር አለ። መጀመሪያ ምንድን ነው የምስማማው? ይኸውልሽ ወይዘሮ ሩት፣ ከኋላ የምትሰሪውን ሴራ ትተሽ ከብሩክ እኔን ከመረጥሽ ቪዲዮን አሳይሻለሁ። ይሄ እኮ ቀላል ነገር አይደለም የጠየቀኝ። እንግዲህ አሁን ምርጫ አንቺ ነው።